እስካሁንም የህግ ባለሙያም አላማከርኩም። ከዛ በኋላ እንደዛ ጥያቄ እንደተነሳም ዝም ብሎ ወደዚህ ስለገባን ስቲል እንትኑም የለኝም። ዝም ብሎ በዚህ ሶሻል ሚዲያ ወይም ደግሞ በሜንስትሪም ሚዲያ የፋና ምናምን የሚባለው የምከታተል አይደለም። ጥያቄው እንደተነሳ እዚህ ሰምቻለሁ። ከዛ በኋላ እናስተካክላለን የሚል ነገር እንዳሉም ሰማ። ተስተካክሏል አልተስተካከለም አይዶታ ምንም እንትን አላደረጉም፣ አላወቁም። እሺ እንግዲህ አሁን መቼስ ካንተ ጋር እየተነጋገርንም ቢሆን ግን ፕሪተንድ ማድረግ የሌለብን ነገር ይሄ በ2012 ያለው መንግስት ይመለስ የሚለው ይሰማል። አሁን ድምፁ ጠፍቷል። እሺ ዜናዬ የኔ ይሰማል? አሁን ይሰማሃል? ተቆራረጠ። እሺ እኔ እሰማሃለሁ በጥራት። እሺ እኔ እሰማሃለሁ በጥራት። እኔ ካልሆነ በስልክ ደውልልህና እንቀጥለዋለን። አሁን ይሰማሃል? ይሰማል። እሺ አንዱ ጥያቄ እንደው ይሄ የ2012ቱ መንግስት ይመለስ የሚለው እኔ የትም ታይቶ የሚታወቅ የህግ መሰረት አለው ብዬ አላምንም። በጣም ግራ የሚገባ ጥያቄ ነው። ምን ላይ ተመስርተው እንደዛ ራሱ ተሰብስቦ ራሱን አፍርሶ በይፋ ስምምነት ነል ኤንድ ቮይድ የተደረገ መንግስትና ምክር ቤት እንደገና ከሞተበት ተቀስቅሶ ህይወት አለው የሚባለው በነዛ አመራሮች የተወናገረ አመክንዮ ብቻ ነው የምለው። ግን እሱንም ተወና አንድ የሚነሳ ጥያቄ ግን አለ ከዜጎች የጊዜያዊ አስተዳደሩ ስልጣን መራዘም ለትግራይ ህዝብ ምን ይፈይድለታል የሚሉ ጥያቄዎች ግን አሉ። ለምሳሌ ከምን ይጠብቀዋል? ተፈናቃይ ይመልሳሉ ወይ? የትግራይን ህገ መንግስታዊ ግዛቶች ያስመልሳሉ ወይ? ትግራይን ወደ ፌዴሬሽኑ አጠቃላ እንድትገባ ወደ ክልልነት ቁመና እንድትመለስ ያመጣታል ወይ የሚሉ ጥያቄ ያላቸው ሰዎች አሉ። ቅድም ያልከው ይሄ ዝም የማለት ፌዴራል መንግስት የሚባለው ዝም የማለት በጀት የመቅጣት ነዳጅ የመቅጣት ምናምን ለረጅም ጊዜ ትግራይን የማዳከምና በዝግታ የመግደል ፖሊሲው ነውና አስተዳደሩ ከተራዘመ ይሄ አብይ አህመድ ፖሊሲ ነው የሚፈጸመው የሚሉ ሰዎች አሉ። ይሄ ነገር ያሳስብሃል? ይሰማሃል አሁን? እስቲ በሌላ መንገድ ልናገኘው እንሞክራለን። አብራችሁን ሁኑ፣ የትም አትሂዱ። ላይክ አድርጉ፣ ሰብስክራይብ አድርጉ። እስቲ በመስመር ልናገኘው እንሞክራለን። አሁን ይሰማኛል። እኔ ጥያቄን ሰምተዋል? ይሰማል። ኦኬ ኦኬ ምንድን ነው ለትግራይ የሚፈይድለት የሚል ጥያቄ ያላቸው አሉ። እሺ የሚፈይድለት እኮ ያው ይሰማል። ትንሽ እኔ እሰማለሁ። ቀጥል። ይሰማል። ይሄኛው እኔ ተገቢ ጥያቄ ይመስለኛል። አንድ አመት ቆይቻለሁ። አንድ አመቱ ጋር ብዙ ሚቻ የተደረገውም ቢሆን በጣም ፈተና ባለ እየተሰማ ከሆነ ማለት ነው። ፈተና ማለት ነው የነዳጅ መከልከል ትልቅ ቆይ በስልክ እንደውልልህና በስልክ ብናስገባው ይሻላል። እንደገና በስልክ ልናገኘው እንሞክራለን። ግን ያው እንግዲህ ስልኩ ድኖ ዲስተርብ ላይ ከሆነ ላያዩ ይችላል። እንሞክራለን። አብራችሁን ሁኑ። ከይቅርታ ጋር ትንሽ ታገሱ።
ዜና አዲስ ገብቶ ከሆነ ቼክ አድርጊልኝ። ይሰማል? አሁን ይሰማል። አሁን ትሰማናለህ አንተ? አሁን እየሰማ ነው። በጣም ጥሩ። እንግዲያውስ እንደው መልሼ ላንሳው ስለተቆራረጠባቸው ያው ሰምተኸዋል ጥያቄውን። ኦፍ ኮርስ ግን ትግራይን በዝግታ የመግደል ፖሊሲ አካል ነው እና ይሄ ሁኔታ ዝም ብሎ ያለምንም ለውጥ መቀጠሉ በዛ በኩል ትግራይ እንደ ጠላት ለፈረጀው አካል ከመጥቀሙ በስተቀር የጊዜያዊ አስተዳደሩ መራዘም ምንም ፋይዳ የለውም የሚሉ ሰዎች አሉና ምን ትላቸዋለህ እያልኩ ነበር። እኔ ሀሳብ በደንብ አድርጌ ይገባኛል። ግን እሱ የሚጠይቁትን ብቻ ሳይሆን የኔን እንትን ነው። አሁን ቆይቻለሁ። ተጽዕኖ ከባድ ነው። ምንም ከፌዴራል መንግስት መደረግ ያለበት ድጋፍ የሚመለከት እኔ ያክል ተደግፍ ያለው የሚል ነገር የለኝም። ሁሉም ነገር ማለት ነው። ኢንፋክት ሰራተኛውም ማመስገን ነው የሚመሰገን ነው እንጂ ከዚህ ደሞዝ የሌለው የመጋቢትም በቃ ደሞዝ የሚባል የሌለው ዝም ብሎ ረብሻ ሳይደረግ ምናምን ዝም ብሎ እየኖረ ነው ያለው እና ይሄ የማንም ስህተት አይደለም። እዚህ ትግራይ ውስጥ ያለው ስህተት አይደለም፣ የኔም ስህተት አይደለም፣ የቲፒኤልኤፍም አይደለም። ዝም ብሎ መዝጋት ነው። ግን ምንድን ነው እያልክ ያለሁት? ኦኬ እስካሁን ድረስ ቀጣይም ቢሆን መራዘሙ የሚያመጣው ለውጥ አለ ወይ የሚል ጥያቄ አለኝ። እኔም ማመጣው ለውጥ አለ ወይ የሚል ግን ኦኬ እንዴት ልቀጥል ነው? መራዘሙ በጣም ትክክል ነው አይደለም እያልክ ያለሁት። የተለያዩ አማራጮች ሊኖር ይችላሉ። ትልቁ ነገር እንዴት አድርገን ወደ ቀጣይ ምርጫ እናፍጥነው ነው ዋናው ነገር። ስለዚህ ጊዜያዊ ምናምን የሚባለው የነባር መመለስ ምናምን የሚባለው እሱን ትተን እንዴት አድርገን ወደ ምርጫ እንሸጋገር። እስከዛው እንዴት ምን አይነት የሽግግር ነገር ይኖራል? ስንት ጊዜ ይኖራል? ይሄ ነው ዋና መፍትሄ እንጂ እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ፣ በጀት አስለቃለሁ፣ እንደዚህ አይነት አድርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም። ተመልሶ እንደገና እስካሁንም እኮ ኦልሬዲ ተራዘመ። የኔ ተራዝሞ እኮ ደሞዝ የመጣ የለም። ሰራተኛው ዝም ብዬ እንደ ሰው አንድ ዓመት ተራዝሞልሃል ማለት ምንም ለውጥ ማመጣ ካልሆነ በስተቀር ተመልሶ ያ ችግር ይዘ መቀጠል ከሆነ ነገሩ እንትን አይልም። ምንም ብቻ የግሌ መራዘምና ያለመራዘም ጥያቄ አይደለም። ይህን ህዝብ እንዴት አድርገን ነው ከዚህ ጊዜያዊ ሽግግር ነባር መመለስ የሚባለው ነገር ፈጥነን ወደ መርጦ የራሱ ህዝብ የራሱ መንግስት የሚያቋቁምበት መንገድ እንዴት አድርገን ነው የምናደርሰው? ዋና መፍትሄ ያ ይመስለኛል። የምርጫን ነገር ስታነሳ ያው ምርጫ እንዲካሄድ መጀመሪያ ትግራይ ወደ ክልልነት ቁመና መመለስ አለባት የሚል ጥያቄ ስላለ በትግራይ ውስጥ የሆነ አይነት አሚካብል የሆነ አስማሚ የሆነ ፕሮሰስ ቢኖር አዲስ አበባ ካለው አገዛዝ ጋር ወይ ከዛ ካለው ቡድን ጋር ተነጋግሮ ጥያቄዎቹን መፍታት ይቻላል የሚል ተስፋ ስንት በመቶ ነው? መፍታት ይቻላል? አሁን እኮ ወደ ምርጫ እንግባ ብንል ለምሳሌ አሁን ቲፒኤልኤፍ ሌጋል ስታቱስ ሁላችንም እናውቀዋለን። እሱ መፈታት ይኖርበታል። እሱ ሳይፈታ ዝም ብለን ምርጫ የሚል ነገር ትክክል አይሆንም። አንደኛ እሱ፣ ሁለተኛ ትግራይ ወደ ቁመና እንትን መደረግ ይባላል። እሱ ነው እንትን ማድረግ ያለበት። ዋናው ነጎሸት ማድረግ ያለብን ምን ያክል ያስኬዳል፣ ምን ያክል አያስኬድም እንየው። አያስኬድም ብለን መቆም የለብንም። ዋናው ነገር ግን አሁን ካለንበት መውጣት የምንችለው እሱ እኮ ነባር አስተዳደር መጥተው እኮ እንዴት እነዚህ ጥያቄዎች ይመልሳል እንዴ? እኮ እነዚህን ጥያቄዎች ከጦርነት በመለስ የተቻለን ርቀት እንሄዳለን። ካልቻልን ደግሞ ምን እናደርጋለን ማሰብ ይኖርብናል። ግን
ጊዜያዊ አስተዳደሩ ስለሆነ ስለመጣ ወዘተ። ዋናው ጥያቄ እንዴት አድርገን ወደፊት እንሂድ ሲባል እንዴት አድርገን በምርጫ የቆመ መንግስት ኢንክሉዲንግ ሉዓላዊ ወሰኖቻችን ጭምር ግዛቶቻችን ጭምርም እሱንም ኢታስቱ ቢነጎሸትት እሱም ውይይት ውስጥ ክርክር ውስጥ ድርድር ውስጥ መግባት ይኖርባል። አሁን እኮ ሁሉንም ትተን ነው እንትን እያደረግን ያለ ነው። አሁን የትግራይ ህዝብ ያው የትኛውንም ስም ተሰጠ ነው የመንግስት ቅርጽ ያለው አካል ያስፈልገዋልና አንተ የነባር መመለስ የሚለው ነገር ህዝብ ከፋፍሏል፣ ችግር ያመጣል፣ ኢንተርቬንሽን ሊያስከትል ይችላል የሚል ነጥቦች አንስተሃል። ምንድን ነው አሁን ብዙዎች እየሰሙ ስለሆነ አንተ ምንድን ነው መሆን አለበት የምትለው? ለምሳሌ እንደ ሳልሳይ ወያንና ሌሎች በትግራይ ያሉ ተቃዋሚ ፓርቲዎች በትግራይ ብሔራዊ ጉባኤ ይካሄድ እና ከዛ ብሔራዊ ጉባኤ የሚወለድ ሁሉ አብዛኛው የተቀበለው መንግስት መወለድ ይችላል የሚል ሀሳብ በተደጋጋሚ ሲያቀርቡ ነበረ። ይህን አስተያየት እንዴት ነው የምታየው አንተ? የኔ ብሔራዊ ጉባኤ ብሔራዊ እንደዛ አይደለም። ሁለት አማራጮች ናቸው ያሉት። ማን ይምራው ማን ፕሬዚደንት ይሁን እሱ ሁለተኛ ጥያቄ እናድርገው፣ የፈለገው ይሁን። ግን አንድ የችግር ስርዓት መኖር ያለበት ይመስለኛል። ያ ሁለት ነገር ማሟላት ይኖርበታል። ኤዘር ኢንተሪም አድሚኒስትሬሽንን የፈለገው ሪፎርም አድርገህ ራሱን እሱን አስተካክለህ እሱ ምክር ቤት እንዲኖረው አድርገህ እሱ የአቃፊነት እንዲኖረውም አረጋግጠህ ይህን አሟልተህ ወይም እሱ እንዲቀጥል ማድረግ ኦር ወይም ደግሞ ሌላ አይነት ኢቭን ማሸጋገሪያ የሚባል ስሙ የሚያጣላ አይደለም፣ ግን እንዳለ የነበረው አሁን ኢንተሪም ማለት ጊዜያዊ አስተዳደር አለ፣ ምክር ቤት የለውም፣ ዝም ብሎ ነው እየቀጠለ ያለው። አሁን ሁለት ነው፣ ህግ አስፈጻሚና ህግ ተርጓሚ ነው ያሉት ማለት ካቢኔውና ፍርድ ቤት ነው ያሉት፣ ምክር ቤት የለም። እነዚህ ያሉትን እጥረቶች ወይም ዴፊሸንሶች የመንግስቱ የሚፈታበት መንገድ አድርገህ እኮ ብሔራዊ ጉባኤ እሱን አይፈታውም። ለምንድን ነው የማትቀበለው? ብሔራዊ ጉባኤ ማለት ምን ማለት ነው? ሁሉም በትግራይ ያሉ ተቃዋሚ ፓርቲዎች፣ የሲቪክ ማህበራት፣ የሀገር ሽማግሌዎች ምኖች ሁሉ ተሰብስበው ውይይት አድርገው ኤሊት ባርጌን ተደርጎ የሚዋቀር መንግስት ማለት ነው። በኤሊት ባርጌን ኦኬ፣ ህዝብ ውስጥ ኦርዲነሪ ሲሆን ነው። እሱንማ ወደ ምርጫ ሲኬድ ነው አይደል የሚሳተፈው። እስካሁን የጊዜያዊ አስተዳደሩ በህዝብ ተመርጦ አይደለም። ይሄኛውም እኮ ነለ ኢንቮልቭ በተደረገ ምርጫ ነው እያልን ያለ ነው እንጂ እነሱም ምርጫን ነው ክሌም እያደረጉ ያሉት። ግን ምርጫ መካሄድ ፕሪቶሪያ ሳይሆን ከፕሪቶሪያም ወጣ ብለህ ማለት ነው። ተተሱን ማለት